ያጥፋቸው የሚለው ቨርብ ነው እንጂ እንዴት እንትን ሊሆን ይችላል? ተውላጥ ሶስተኛ መደብ ተውላጣ ስም ሊሆን ይችላል። እሺ ኦልቤል ልትቀጥል ነው ወይም ደግሞ ታላቁ ካላችሁ ተመሳሳይ ነገሮች መጽሐፍ ቅዱስ ላይ ስላሉ ያን የምንለው ነው የሚለውን ነገር በደብል ወደ መጽሐፍ ቅዱስ አትሄድ፣ ወደ መጽሐፍ ቅዱስ አትሄድ። አንድ ጥያቄ ብቻ ልጠይቅ። እሺ እኔ ጥያቄ ብዙ መላሽ አይደለሁም። ከቻልኩ መልስላለሁ፣ ካልቻልኩ ያው እሺ አንድ ጥያቄ ጠይቅና በቃ ችግር የለውም። አትችልም፣ ችግር የለውም። እዚሁ ሆነ ሚዩት አድርገህ ከሌሎች ጋር እናወራለን። አንድ ጥያቄ ካለ አቅርብ። ኦኬ ልጠይቅ። እሺ ነቢዩ መሐመድን እንደ እውነተኛ ነቢይ መቀበል መስፈርት ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ ናቸው ብዬ ያመንኩባቸው መስፈርቶች፣ አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር እንደው ሰፋ አላደርገው እንዴ ሰውን አደራርገው ያ መጽሐፍ ተበርዟል። አንተ ቢል ሚለውን ካመጣበት ነው። አንተ ቢል ሚለውን ካመጣበት ነው። እኔ እኮ ይህንን ያመጣሁት እኮ የአንተ መልስ ነው እኮ ብራዘር፣ ይኸው የአንተ መልስ ላይ ቆሜ ነው ይህንን ያመጣሁልህ እንጂ እኮ ከራሴ እኮ መልስልኝ። እኔ ደግሞ ከጥያቄህ ላይ ቆሜ ነው እየነገርኩህ ያሉት። አሁን ቢልስ አልከኛ፣ በቃ መለስኩልህ እኮ ይኸው። አሁን አልመለስኩልህም? እሺ ቢል አልኩ። ይኸው ቢል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ አይደሉም ብዬ እኔ እክዳለሁ ቢል፣ እንደዛ ቢል ኢፍ ነው ያልካ። ኢፍ አንተ ባይል ምን ታደርጋለህ? ይህን ንገረኝና ከዛ ወደ ሌላ ሀሳብ እንገባ። አንተ ባይልስ እንደዛ ባይል ምን ታደርጋለህ አንተ? ኦኬ እሱን እኔ የምትጠይቀኝ ኦኬ ቴንኪዩ ገብቶኛል። ባይልስ ብለህ እኔን የምትጠይቀኝ አይልም ብሏል አላልኩም ወይም ባይልስ ብዬ አልመለስኩልህም። እኔ ይላል አይልም እኔ አላውቅም። ምንድን ነው የማላውቀው? በአንተ በምታምነው ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ መልሱልኝ። ይበቃናል። እሺ ሌላ ጥያቄ ካለ አቅርብ፣ ካልሆነ እንደነገርኩህ ነው ጊዜ ማቃጠል። 791 ሰው በማይረባ ነገር ላይ ጊዜውን መግደል የለበትም። ቢልስ አልከኝ፣ በቃ መለስኩልህ። ባይልስ አልኩ፣ ምንም የምትለው ነገር የለም። ስለዚህ እናልፋለን ማለት ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ ከታች ሶል ፕራይቬት ነው አይ ቲንክ አካውንት እና መልሱልኝ። ሌላ ሀሳብ ካለ ሌላ ጥያቄ ካለ ቀጥለሽ። እሺ አንድ ነቢያት ተባበር የለብንም። ካለን እንድጠይቅ ከፈለክ ደግሞ እስካሁን በጠየከኝ ላይ እንግዲህ አይ ቲንክ ከ10 በላይ የሚሆኑ ጥያቄዎችን መልሼልሃለሁ። እሺ ሰማኝ፣ አንድ ጥያቄ ብቻ ልጠይቅ። እሺ እኔ ጥያቄ ብዙ መላሽ አይደለሁም። ከቻልኩ መልስላለሁ፣ ካልቻልኩ ያው እሺ አንድ ጥያቄ ጠይቅና በቃ ችግር የለውም። አትችልም፣ ችግር የለውም። እዚሁ ሆነ ሚዩት አድርገህ ከሌሎች ጋር እናወራለን። አንድ ጥያቄ ካለ አቅርብ። ኦኬ ልጠይቅ። እሺ ነቢዩ መሐመድን እንደ እውነተኛ ነቢይ መቀበል መስፈርት ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ ናቸው ብዬ ያመንኩባቸው መስፈርቶች፣ አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር እንደው ሰፋ አላደርገው እንዴ ሰውን አደራርገው በቃ እውነተኛ ስለሆኑ አጠር ካደረግኩትማ እኮ እውነተኛ መሆናቸውን በምን መስፈርት ነው ያልኩህ እኮ። እውነተኛ ሐሰተኛ አላልኩም። በምን መስፈርት? ኦኬ የእውነተኛ ነቢይ መስፈርቶች ምንድን ናቸው? አንደኛ ትንቢት ነው። ነቢይ ማለት ከአምላክ ሱብሓነሁ ወተዓላ ሰምቶ የሚናገር ነው። ነቢይ ማለት የወደፊቱ የሚናገር ወይም ደግሞ መልእክት የሚያስተላልፍ ነው። ስለዚህ ነቢይነታቸውን የተቀበልኩባቸው አንደኛው መስፈርት ምንድን ነው? ትንቢት መናገራቸው። ሁለተኛ የእሳቸው ማንነት፣ ካራክተራቸው። ሶስተኛ ምንም ጥቅም የማያገኙበት ጉዳይ መሆኑ። ይሄ ጉዳይ ራሱ ከአኺራዊ ከምንለው ጥቅም ውጭ ምድራዊ ጥቅም ምንም አይነት ነገር የሚያገኙበት ነገር አለመኖሩ፣ ለዛ ደግሞ ሙሉ ኤቪደንስ መኖሩ። አራተኛ የሩቅ ነገር ሚስጥሮችን መግለጻቸው፣ ማሳወቃቸው። አምስተኛ ሎጂካሊ ተስማሚ የሆኑ ነገራቶችን በሙሉ ማሳየታቸው። ስድስተኛ 1400 1500 2000 ዓመት ሙሉ መጽሐፍ ቅዱስ ተጽፎ እስኪያልቅ ሂንዱይዝም መጽሐፍ፣ ቡዲዝም መጽሐፍ ያ ሁሉ ሲጻፍ ያላስተማሯቸውን ትምህርቶች በ23 ዓመታት ብቻ ከሽንት ቤት አጠቃቀም፣ ከእንቅልፍ አነሳስ፣ ከጥርስ አፋፋቅ ጀምሮ እስከ ላይ እስከ መለኮታዊው ማንነትና ምንነት ድረስ እስከ ላይ ድረስ ግልጽ ያሉ ነገሮችን በ23 ዓመታት ብቻ
ስላስተማሩ በ23 ዓመታት ብቻ። ይህ ተአምር ነው በነገራችን ላይ የትም ሃይማኖት አታገኙትም። በ23 ዓመታት ብቻ 2000 ዓመት ከ40 በላይ ጸሐፊያን የጻፉት በሺ የሚቆጠሩ ነቢያት የተላኩ ያስተማሩት በሙሉ ከዛ በላይ የሆነ ትምህርት አስተምረዋል። ከዛም የተሻለ ነገር አስተምረዋል። ለሚናገሩት እያንዳንዱ ነገር እውነተኛ ነበሩ። የሩቅ ነገራት ሚስጥርን በዘመናችን የተፈጠረ ከሳቸው በፊትም የነበረ አሁንም ወደፊትም የሚመጣ እያንዳንዱን ነገር ዲቴል ያብራሩ ብቸኛ ሰው ናቸው። በየትኛውም ሁኔታ ላይ ምሳሌ ልታደርጋቸው የምችል በአባትነት፣ በባልነት፣ በንጉስነት፣ በተራ ነዋሪነት፣ በአስማሚነት የሰው ልክ የሰው ሚዛን የመጨረሻው ደረጃ ላይ ያሉ ሰው ስለሆኑ ማለት ነው እና ከሳቸው በላይ የሚተካ አንድም ሰው ስለሌለ አንድ ሰው ነው ያልኩ። አንድ ሰው እሳቸው የሚያሟሉትን መስፈርት የሚያሟላ አንድ ሰው ምድር ላይ የለም። ሌሎች ነቢያቶችንም ቢሆን ነው የምጠቅስልህ። እርሳቸው ያሟሉትን መስፈርት ሌላ ሰው ተነስቶ ቢያሟላ ያን ሰው እንደ ነቢይ ትቀበለዋለህ? ኢፍ አንተ ከኢፍ አትወጣም እንዴ? ለምን ባያሟላት? እሺ የማልቀበላቸው ምክንያቶች ልንገር። አንደኛ ውሸታም ነው የሚሆነው ሰውየው። ምክንያቱም የመጀመሪያው ሰው ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ነገር ያሟሉት የመጀመሪያው ሰው እውነተኛ ስለሆኑና ኻተሙል አንቢያ የነቢያት መቋጫ መደምደሚያ ተብለው ስለተነገረላቸው እንደገና እሳቸውም ከኔ በኋላ የሚመጣ ምንም አይነት ነቢይ የለም ስላሉ እውነተኛ አስዋዲቅ አልአሚን እውነተኛውና ታማኙ የተባሉ ብቸኛ ሰው ስለሆኑ ከእሳቸው በኋላ የሚመጣው ሰው አንድን ነገር ማሟላት አይችልም። ቢያንስ ምን እውነተኝነትን ነቢይ ነኝ ካለ ውሸታም ስለሚሆነ ማለት ነው። ስለዚህ አልቀበለውም። በምን እርግጠኛ ነው አለመሟላቱ? የበፊቱ ማሟላቱን እኮ ነገርኩ። አይ አይደለም፣ ያ ሰው ሁለት ሰው ተቃራኒ ነገር እያወራ ለአንድ ነገር ልንገር፣ ሁለት ሰው ስለ አንድ ጉዳይ ተቃራኒ ነገር እያወራ ሁለቱም ትክክል ሊሆኑ አይችሉም። ገባ? ተቃራኒ ነገሮች በአንድ ጊዜ በአንድ ቦታ ላይ ሊከሰቱ አይችሉ። ለምሳሌ ምድር ላይ አንድ ቦታ ላይ እኩል ጨለማና ብርሃን በተመሳሳይ ጊዜና ታይም ሊሆን አይችልም። ስለዚህ አንድ ነቢይ እውነተኛ ሆኖ አልኩ ከዚህ በኋላ ሌላ ነቢይ አይመጣም ብለው ከተናገሩ ሌላ ነቢይ መጥቶ ደግሞ አሁንም እውነተኛ ሆኖ አንተ እንዳልከው ከዛ በኋላ እኔ መጥቻለሁ እኔ ነቢይ ነኝ ብሎ ቢያወራ ከሁለት አንዳቸው ውሸታም ናቸው ማለት ነው። ስለዚህ የመጀመሪያው ነቢይ ካራክተራቸውን ከነገርኩ፣ ሁለተኛው ነቢይ ሙሉ የማያሟላበት አንዲት መስፈርት ይጎለዋል። እሱ ምንድነው? እውነተኝነት ማለት ነው። ሐውለ ወላ ቁወተ ኢላ ቢላህ። ጨረስክ? አይ ቲንክ ጨርሰናል። አዎ ከአንተ ጋርም ጨርሰናል ያስባለሁ። አይ የምትመልሰው መልስ እኮ ለራስህ ግራ እየገባ ስለሆነ አመሰግናለሁ። ስለነበረን ቆይታ አመሰግናለሁ። ቀኝ ሲገባ መመለስ ትችላለህ። ቴንኪዩ መከታተል ትችላለህ። ለጊዜው ግን ከታች ብትወርድ ደስ ይለኛል። ኦኬ ስለነበረን ቆይታ አይ ቲንክ ብዙ ሰው እያዳመጠ ስለነበር ብዙዎቻችሁ እንደተማራችሁበት ተስፋ አደርጋለሁ። አይ መልሱ ጥቅም የሌለው አካል ብንጠይቀው ምንም ትርጉም የለውም። እሺ ሶሎ መጀመሪያ እስኪ ቆይ አንዴ። እሺ ሶሎ ሰላም አለይኩም ወረሕመቱላሂ ወበረካቱ። አህመድና ኦልቤን እንዴት ናችሁ? ሰላም በሉ እስኪ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሀቢቢ ቀጥሎ ሌሎች የቀራችሁንም እኔም አሰላሙ አለይኩም። ሀሳብ ካላችሁ ሀሳባችሁን አስቀምጡና ከዛ እንቀጥላለን ማለት። ዘንድሮ ማንም ጋር አንፋታም ኢንሻአላህ። ማሻአላህ። በነገራችን ላይ እኔ ሀሳብ የለኝም። ልጁን ምንም ጎረድ እንዳይልበት አድርገህ አለስልሰህ ነው ያጎረስከው። ጀዛከላህ ኸይረን። በዚህ ውስጥ 800 ምናምን ሰዎችም ጥሩ የሆነ ትምህርትን ይዘናል። ጀዛከላሁ ኸይረን። አላህ ይቀበልህ። ቀጥል። እንደዚህ ካለ ወትሮ እንደዚህ ጠንከር አድርገህ ስትናገር የመጀመሪያ ነው። አንላቀቅም የምትለዋ ነገር አሁን ካየነው አንተን ይገልጽሃል ብዬ ነው። ኦልቤን እንደዚህ ሳወራ ማንም ሰምቶኝ አያውቅምና መልሱልኝ ጋር ከዚህ በፊት አውርተናል በምንነትና ማንነት ዙሪያ እና
ከዛ ስናወራ ግልጽ ያሉ ነገሮችን ተረጋግቼ ያው እንደምታውቁኝ አውርቼው ምናምን ግን ይሆናል የሚረባ ነገር አይደለም። መጨረሻ ላይ የሆነ ያውም ሰላት እንዳይረፍድብኝ እያልኩ እንትን እያልኩ ምናምን እኮ በአሁኑ ሲመጣ በደንብ እስኪ ትምህርት የሚሆነውን ነገር ልስጠው ብዬ ነው በደንብ ማለት ነው። ኢንሻላህ ሞቅ ሞቅታ የሚፈልጉ ከሆነ እኮ ሞቅ ማለት እንችላለን። ግን እንትን አይላቸውም። መርሃባሽ ጃም በማወራበት መንፈስ እያወራኋችሁ ነው እና ጥሩ አይደለም። መቀበልና አለመቀበል የእኛም ስራ አይደለም የኛ ስራ የነቢዩም ስራ አይደለም። መቀበል በግድ ከኛ የሚጠበቀው ነገር ፈዘክር ኢነማ አንተ ሙዘክር አለቀ። ከኛ ላይ ማስተላለፍ ነው በቃ። ክሊል አድርጎ በርታህ ላይ ይጠብቃችሁ ሁላችሁንም። አሚን መርሃባ። እሺ ጀዛኩም ላሁ ኸይረን። ሶሎ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለን። እንዴት ነህ? ሰላም ነው አለን ይመስገን። ጥያቄዎች አንድ ሁለት ጥያቄዎች ነበሩ። አንድ በአንድ ነው እሺ የሚሆነው። ጥያቄ ካለ አንድ ጥያቄ ትጠይቅና አይ ስልህ ጥያቄን ትጠይቅና ማለት ነው። ከዛ በኋላ ደግሞ እኛ መልሰን ተመሳሳይ የሆነ ነገር አንተ ላይ እናነሳለን። ከዛ አንተንም ከየት ቤተ እምነት ነህ? መጀመሪያ እስኪ ልተዋወቅ። እኔ ኦርቶዶክስ ነኝ። ኦርቶዶክስ። እሺ በጣም ጥሩ። አንድ ጥያቄ ካለ እሺ ጥያቄ ማቅረብ ትችላለህ። ያው አንድ በአንድ ስላልክ ነው እንጂ ሁለት ሳትጠይቃቸው አትወርድም። እሺ ሁለቱም ጥያቄዎች አንተ በፈቀድከው ይሆናል፣ ችግር የለም። አይ እንዴት መሰለ ሶሉ ሁለቱም ጥያቄዎች ሳትጠይቃቸው አትወርድም። እሺ ያልኩ ምንድነው አንድ ከጠየቅ በኋላ አንድ ጥያቄ ደግሞ ጠይቅህና ከዛ በኋላ ደግሞ ጥያቄህን ታቀርባለህ ነው ማለት እየተጠያየቅን ማለት ነው፣ ለሰው መማማሪያ እንዲሆን። መልካም። እሺ ቀጥልሽ። በመጀመሪያ ደረጃ መጠየቅ የፈለግኩት ስለ ቁርአን ነው። ቁርአን ላይ ስላለው ስለተጻፈው እሱ የማን ቃል ነው የሚል የፈጣሪ ቃል ነው ወይ ቀጥታ የፈጣሪ ቃል ነው ወይ የሚል ነው። ይህን ደግሞ ከቁርአኑ ላይ አንድ ጥቅስ ሰጠህና በዛ ጥቅስ መሰረት ትነግረኛለህ የፈጣሪ ቃል ነው ወይስ የነብዩ መሐመድ ቃል ነው የሚለውም ማለት ነው። ሱራ 9:30 ላይ ያለውን እስቲ አንብብልኝ እና እኔ ልክፈተው። እስኪ 9:30 እሺ ይሰማል። አይሁድ የኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አለመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው ማልከኝ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ይመላልሳሉ፣ ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። አላህ ያጥፋቸው የሚለው እዚህ እንትን ላይ ሌላ አላህ ኑሮ አላህ ያጥፋቸው የሚለው እንዴት ነው? ቀጥተኛ አላህ ቃል ከሆነ የሌላ ሰው ንግግር የሌላ ነቢይ ወይንም ደግሞ ንግግር ካልሆነ እንዴት ራሱ አላህ ያጥፋቸው ይላል? አላህ ስብሐነሁ ወተዓላ በመጀመሪያ ይሰማ የሚዩት አላደረኩማ። ይሰማል። አላህ ስብሐነሁ ወተዓላ የሚናገሩባቸውን መንገዶች መጀመሪያ ብንረዳ ጥሩ ነው። አላህ ስብሐነሁ ወተዓላ እኔ እያለ ያወራል፣ እርሱ እያለ ያወራል። አሁን አንተ ያመጣኸው በሶስተኛ መደብ ላይ የተገለጸ ነው። እሱ አንቀጽ ብቻ አይደለም። በነገራችን ላይ ብዙ አንቀጾች አሉ። በሱራ 2 ቁጥር 278 ምን አልከኝ? ሶሎ በግራመር አንጻር ነው የምትነግረኝ? አዎ ቁርአን ላይ አላህ ስብሐነሁ ወተዓላ የሚናገርባቸው መንገዶች አሉ። 5 አይነት መንገዶችን ይናገራል። ከነዛው መንገዶቹን ንገረኝ። ይሰማሃል? እኔ ማውራው አንዴ ቆይ በመረጃ ይሆንና ይሰማኛል። እየሰማኸኝ አልመሰለኝም። ገባ? ምክንያቱም ስንት አይነት ናቸው እያልከኝ ነው። እኔ 5 አይነት ነው እያልኩ እያወራሁ፣ አንተ ግን እኔን ሳይሆን ስንት አይነት ናቸው ትደጋግማለህ ማለት ነው። እና እየነገርኩ ነው። ገባ? እየነገርኩ እንትን
እሺ 5 አይነት ናቸው ያልከኝ። እሺ እነሱም አሳየኝ። እሺ ያው እየከፈትኩ ስለሆነ እኔም እዚህ እንትን እያልኩ ነው እና ችግር የለም። ማረበት ብዬ እሺ አላህ ስብሐነ ወተዓላ በመጀመሪያ መደብ እኔ እያለ ያወራል። ምን ላይ ልክፈት? ሶሎ ላስወርድ ነው። እሺ ምላሴ ላይ አትቁም፣ እያዳመጥክ ተከታተል። ምላሴ ላይ አትቁም። እሺ እኔ ነገር መረጃውን እንደምትከት ነው ያልኩህ እኮ። እኔ ካላወራው በምንድን ነው የምትሰማኝ? ካላወራው ምን በቴክስት ልጻፍልህ እዚህ ላይ ክፈት ብዬ ሶሎ። ስለዚህ አዳምጠኝና ከዛ እኔ እነግርሃለሁ። ካስረዳው ከጨረስኩ በኋላ ማውራት ትችላለህ። አላህ ስብሐነ ወተዓላ እንዳልኩ በ5 አይነት መንገዶች ይናገራል። አንደኛው እኔ እያለ ያወራል። እኔ እያለ በመጀመሪያ መደብ እኔ እያለ አምልኮን የሚመለከት ነገራቶችን በሙሉ ያወራል ማለት ነው። በሱራ 29 ቁጥር 56 ላይ እናንተ ያመናችሁ ባሮቼ ሆይ ምድሬ በእርግጥ ሰፊ ናት፣ እኔንም ብቻ አምልኩኝ እያለ አምልኮት ጋር በተገናኘ እኔ እያለ ያወራል። አንዳንድ ጥቅስ ብቻ ነው የምሰጥህ ከሁሉም ማለት ነው። ሁለተኛ እኛ እያለ ያወራል። እኛ እያለ በብዜት ደግሞ ያወራል ማለት ነው። ያደረገውን ጸጋ ያደረጋቸውን ነገሮች ምናምን ሲናገር አላህ ሱብሐነሁ ወተዓላ ቁርአን ላይ እኛ እያለ ያወራል። በሱራ 49 ቁጥር 13 ላይ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ ይላል። በሱራ 108 ቁጥር 1 ላይም ደግሞ እኛ በጣም ብዙ ነገሮችን ሰጠን ይላል። በሶስተኛ መደብ አሁን አንተ ያነሳው ጥቅስ አይነት ማለት ነው። አንተ እያለ ያወራል። አንተ እያለ ስለ ራሱ በሶስተኛ መደብ ያወራል። ምን ማድረግ እንዳለብን፣ አምልኮ ማምለክ ያለብንን ነገራቶች፣ እንደዚህ አይነት ነገራቶች ላይ አላህ ሱብሐነሁ ወተዓላ አንተ እያለ ያወራል። 5ቱ ልጨርስ ሶሎ። በሱራ 23 ቁጥር 118 ላይ በልም ጌታዬ ሆይ ማር እዘንም፣ አንተም ከአዛኞች ሁሉ በላጭ ነህ። እርሱ እያለ ደግሞ ያወራል። 4ኛ ላይ እርሱ እያለ አሁንም በሶስተኛ መደብ ያወራል። አንተ እያለ በሶስተኛው አንተ ነው። 4ኛው እርሱ እያለ ያወራል። ለምሳሌ በ112 ቁጥር 1 ላይ በል እርሱ አላህ አንድ ነው። 5ኛ አነጋገር ቁርአን ላይ አላህ ስብሐነሁ ወተዓላ የሚናገረው እንደዚህ እንተርክልሃለን፣ ስላለፉ ነገሮች እንዲህ እንነግርሃለን፣ እንተርክልሃለን እያለ አላህ ሱብሐነሁ ወተዓላ ይገልጻል። በሱራ 11 ቁጥር 49 ላይ ይህቺ ከሩቅ ወሬዎች ናት፣ ወደ አንተም እናወርዳታለን ይላል። ስለዚህ ምንድን ነው ያልኩህ? አላህ ሱብሐነሁ ወተዓላ በ5 አይነት መንገዶች ያወራል። እነዚህ 5 አይነት መንገዶች የሚናገርባቸው አንተ እያለ፣ እርሱ እያለ፣ እኛ እያለ፣ እንተርክልሃለን እያለ የመሳሰሉትን ይናገራል ማለት ነው። አላህ ስብሐነሁ ወተዓላ እዚህ ላይ በሶስተኛ መደብ ላይ አላህ ያጥፋቸው ብሎ ያወራል። ግን አላህ ያጥፋቸው ሲል ከአላህ ውጭ ሌላ ምንም አይነት አጥፊ እንደሌለም አላህ ስብሐነሁ ወተዓላ ይናገራል። ሰዎችን የሚያጠፋ የሚምርም የሚቀጣም እሱ መሆኑን ማለት ነው። እሺ አሁን ባወራሁት ላይ ቀጥል። የሆነ ሚዩት እያነሳህ ነው ደጋግመህ እና አላህ የሚለው ስንተኛ መደብ ነው? አላህ እኮ ሲል ራሱ ስም እኮ ነው። ተውላጠ ስም ቢሆን አሁን ትሰጠዋለህ። 1ኛ መደብ፣ 2ኛ መደብ እያልክ ትሰጠዋለህ፣ 3ኛ መደብ እያልክ። ግን እዚህ ጋር አሁን 9:30 ላይ ግን አላህ ራሱ ነው እያለ ያለው። አላህ ያጥፋቸው ነው እያለ ያለው ነው። አላህ የሚለውን ሂ ወይንም ሂ ብለን ነው የሚቀበለው እያልከኝ ነው። ራሱ እኮ ናውን ነው አላህ የሚለው አይደለ እንዴ? እያወራሁ ያለሁት ግን ገብታ አላህ ያጥፋቸው ሲል አንተ አላህ ብሎ መጠቀሙ ጥያቄ የሆነብህ 3ኛ መደብ ነው እያልከኝ ነው አንተ። አላህ የሚለው አይደለም 3ኛ መደብ ነው ያልኩ፣ ያጥፋቸው የሚለው ነው። ወይኔ አማርኛ አነጋገሩን አታውቀውም ነው? እርሱ እያለ ሲያወራ በስንተኛ አይደለም? ያጥፋቸው የሚለው እንዴት ነው በመደብ የሚቀመጠው ነው? ግራመር እንዴ? አላህ የሚለው እኔ አሁን መጀመሪያ ጥያቄ የነበረው አላህ ያጥፋቸው የሚለው ሌላ ሰው ካልተናገረው በስተቀር አላህ ራሱ አላህ ያጥፋቸው ይላል ወይ ነው? ሌላ 3ኛ የአላህን በ5 አይነት አላህ ስብሐነሁ ወተዓላ በ5 አይነት መንገዶች ያወራል አልኩ። አሁን አንተ ከጠቀስከው ውስጥ የለም። 3ኛ መደብ ምንድን ነው? 3ኛ መደብ ሂ ሺ ኢት የምንለው ነው።
እርሱ እያለ ሲያወራ ምን ማለት ነው? እርሱ አላህ ነው ያለው ቀጥታ እዚህ ጋር እርሱ የሚል የለም። 930 ላይ በሶስተኛ መደብ አልገለጸው። ትቆያለህ? ትቆያለህ? ማንን ነው? እኔ ነው። ትንሽ የሆነ ነገር ልጠይቀው። አይ ከጥያቄ በፊት ይህን መልሱና ከዛ በኋላ ጠይቁኛላችሁ። ልጁ ያለውን ነገር ይገርታል። ግን አንተ ምንድን ነው ቀድመህ ፕሪፊልድ የሚባል ነገር አለ። ፕሪፊልድ ቀድመህ ተሞልቶ የመጣውን ብቻ ነው የምታዳምጠው፣ ውስጥህን ነው የምታዳምጠው እንጂ ከውጭ እሱ እየነገረ ያለውን ከማድረግ እያዳመጥክ አይደለም። ግን በደብል ስታንዳርድ ኦልቤን ምንም የተሞላት ነገር የለም። እኔ ራሴን የቻልኩ ሰው ነኝ። አላዳመጥከውም አይደለም እንደዚህ መጀመሪያ ይሄ ሰው ለማሸማቀቅ ተው፣ እሱን ያለፈበት እንትን ነው። አላዳመጥከውም። ተሞልተ መጣ የምትለውን አቁም። እሱን አላዳመጥከውም። እሱ እኮ ከዚህ በላይ አዳምጫዋለሁ። አዳምጫው እኮ ነው መልሼ የጠየቁት። አምስቱን እንትኖች ጠቀሳቸው። አምስቱን እንትን ከጠቀሳቸው በኋላ አድምጠኛ መጀመሪያ እንዴት ነው አላዳመጥከው የምትለው? መጀመሪያማ አዳምጠኝ መረጃ ስጠኝ ስለው አይ ቆይ እስኪ ምላሴ ላይ አትቁም አለ። እሺ ሚውት አደረኩና እስኪጨርስ ጠበቁት። ከዛን 930 ላይ ያለችውን ሱራ 930 ላይ ያለችውን በምን መልኩ ነው ሊያስታርቃ? አላህ ያጥፋቸው የሚለው በሶስተኛ አንተ ያልከው በሶስተኛ መደብ ነው የሚገለጸው አለ። አላህ ነው እንግዲህ ናውን አላህ ነው። ስለዚህ አላህ የሚለው አላህ ያጥፋቸው የሚለው ሌላ አላህ ስላለ ነው አላህ ያጥፋቸው የሚለው። አይ ያጥፋቸው የሚለው ነው ሶስተኛ መደብ አለ። እንዴት በግራመር ህግስ እንዴት ነው ያጥፋቸው የሚለው ቨርብ ነው እንጂ እንዴት እንትን ሊሆን ይችላል? ተውላጥ ሶስተኛ መደብ ተውላጣ ስም ሊሆን ይችላል? እሺ ኦልቤን ልትቀጥል ነው ወይም ደግሞ ታላቁ ካላችሁ ምክንያቱም ነገሮች መጽሐፍ ቅዱስ ላይ ስላሉ ያን የምንለው ነው የሚለውን ነገር በደብል ወደ መጽሐፍ ቅዱስ አትሄድ። ወደ መጽሐፍ ቅዱስ አትሄድ። መጀመሪያ የቁርአኑን መልስ፣ ከዛም በኋላ ጠይቀኛለህ። ትንሽ አዳምጥ። እኛ አላህ ስለራሱ ነው የሚያወሩ ብለን መልስን። አላህ ስለራሱ እርሱ ወይም ደግሞ አላህ ስብሐነ ወተዓላ ስለራሱ አላህ ያጥፋቸው እያለ ይናገራል። ስለራሱ ማለት ነው። ለምሳሌ ዛህራ እንደዚህ ሆነች የራሴ ስለራሴ መናገር እንደምንችለው ሁሉ አላህ ስብሐነ ወተዓላ ስለራሱ አላህ ያጥፋቸው እያለ አይሁዶችና ክርስቲያኖችን ይናገራል። እርግማን ነው እዚህ ላይ ማለት ነው። ይህ ግራማቲካሊ አሁን እዚህ ላይ ይኸውልህ ወገናችን፣ እኛ አሁን እየመለስንልህ ያለ ነው የቁርአን አነጋገር ምንድን ነው የሚለውን ነው። ቅድም እያነገረህ ነበረ 4 አይነት ነገር 5 አይነት አነጋገር እንዳለው አላህ ስብሐነ ወተዓላ ስለራሱ ይናገራል። ስለራሱ ሲናገር አላህ እያለ ራሱን ይጠራል። አላህ ይኸውልህ ሌላም እኮ አለ። ሱረቱ ናስ ላይ እኮ ቅድም ያነሳልክ ነበረ። ሱረቱ ናስ ላይ በል እርሱ አላህ አንድ ነው፣ እርሱ እያለ የሚናገረን፣ እኔ እያለ ይናገረን፣ አንተ እያለ ይናገረን። ስለዚህ አላህ ስብሐነ ወተዓላ አላህ ያጥፋቸው እያለ ይናገረን። ስለ ራሱ ነው እዛ ላይ እያወራ ያለው። ሙፈሲራኖችን መመልከት እንችላለን። አሁን እዚህ ላይ አንተ አይ አላህ እያለ መናገሩ ስህተት ነው የምትል ከሆነ እንደውም ተፍሲራቱና እንትኑን ከዛ ላይ መረጃ ብሰጡኝ እሱ ሊያስማማን ይችላል እንጂ አሁን አንቺ ዝም ብለሽ ራስሽ ተፍሲራቶችን እናሳይሽ። አንዴ ማለቴ ላወራ አይደለም። አንዴ ይሄን ያክል ታላቁም ነግሮታል፣ ኦልቤንም አንቺም የነገርሽው ነው። አላህ ስብሐነሁ ወተዓላ ራሱን ስለ ራሱ እንዲህ ወይ ይናገራል ብለን ከነገር ነው አይ ብሎ ካልተቀበለ በቃ ደብል ስታንዳርድ ይደረግለትና ከዛ በኋላ ካልተስማማው ቁጭ ብሎ ያዳም ታብታብ እያዳረቃችሁ ስለሆነ ነው። አንድ የመጣውሽ ይቅርታ የተጠራው ስለሆነ ለማዳረቅ አይደለም። እዛው ሀሳብ ላይ ናቸው። አህመድ ሌላ ነገር ጀምራችሁ ወይስ እዛው ሰማችሁኝ? እዛው ላይ ነው ማለት እዛው ላይ እያዳረቀ ስለሆነ ምንም ሊገባው ስላልቻለ ዛህራ እያለች ስለማንኛውም አላህ ራሱ አላህ ብሎ ይጠራል እያለች ነው ያለችው። ዛህራ ሳይሻል አይቀርም ከተፍሲራቱና ሙፈሲሮች
እሺ ታላቁ አብርሃም ስለመጣ ከእሱ ጋር ነው የምትቀጥለው ወገናችን። እኔ ተፍሲሩን አወጣልሃለሁ፣ ግን እስከዚያው ታላቁ ስለነበረ ነው እኛ የገባ ነው እንጂ እሱ ለአንተ አንሱ አይደለም። ስለዚህ ፔኪ ቀጥል፣ ታላቁ ቀጥል። ዛሃሩ ታላቁ ተጠርቶ ነው። ቆይ ተጠርቶ ነው። ይስሐቅ አለካ? ይስሐቅ ታላቁ እስኪመጣ ይስሐቅ ቀጥል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እሺ አይ እንትን አብራርተውለታል። ምናልባት ተፍሲር ከፈለገ ተፍሲር ኢብኑ ከሲር ሄደህ ማየት ትችላለህ። አላህ ሱብሓነሁ ወተዓላ ሙእሚኖችን እያናገራቸው እንደሆነ እንዲሁም ደግሞ ይሄ ትእዛዙም ለእነሱ የመጣ ትእዛዝ እንደሆነ ተፍሲር ኢብኑ ከሲርም ሂደህ ማየት ትችላለህ። በዚህ ላይ ምንም የትኛውም ሙፈሲር አይ ተናጋሪው ከአላህ ውጭ ሌላ አካል ነው ብሎ ያህል የለም። ሁሉም የሚስማሙበት አንድም የሚቃረን አይ ይሄ እዚህ ጋር እየተናገረ ያለው ከአላህ ውጭ ሌላ አካል ወይ ሌላ ማንነት ነው ብሎ ያለ የለም። ሁሉንም ሙፈሲሮች ብታይ ማለት ነው። ተፍሲር ከፈለግ ይሄ የሁሉም ሙስሊሞች አቋም ኦልሬዲ እኔ ዘግቼ ነው የገባሁት፣ ግን ሁሉም አብራርተውልሃል። አላህ ሱብሓነሁ ወተዓላ ያጥፋቸው ሲል አንተ ራሱ በሶስተኛው ግን እርሱ የሚልን ያመለክታል። ማ ያጥፋቸው ሲል ማ እርሱ። ስለዚህ ማን ነው እርሱ እያለ ያለው ካልክ ደግሞ አላህ ነው። ለምንድን ነው ቁርአን ላይ በዚህ ነገር ያወራሉ? ያው ያወራል። ምሳሌዎችን ሰጥተው ካል መጨመር ይቻላል፣ ግን መደጋገም እንዳይሆን ማሰልቸትም እንዳይሆን በዚሁ ላይ ብታወቀው ወይ ደግሞ ጥያቄ እንደዚህ አይነት ንግግርን እቃወማለሁ እና ይቅርታ እንደ ተመልሻለሁ የከፈትኩት ነው። ግን ይኸውልህ ያጥፋቸው የሚለው ምንድን ነው አንተ ወገን የሚያመለክተው? ኦኬ እሺ፣ ሶስተኛ ወገን አላመለከተም። ማነው ተናጋሪው ነው? አላህ ብለው መቼም እስካሁን እሺ፣ አላህ ያጥፋቸው ነው እያለ ያለው። አዎ፣ ስለዚህ አላህ ያጥፋቸው አይልም ነው